እሺ መጣው እሺ መጣው እሺ መጣው እሺ እሺ አመሰግን እሺ በስንቱ ሂሳብ ምን ተጠቅም ፈትለኛል እንትን ሐሳብ ማለት እኮ ሐሳብ እሱ እሺ ይሁን ግድ የለም አሁን ምን ይምጣል ኧረ እኔ ምንም አልፈልግም ማለት እኔ አልፈልግም በሲ መቼም ለዚህ ቤት እንግዳ አይደለም ታውቀዋለህ ህጉን ምንም ሳያዙ መቀመጥ አይቻልም እሺ አልቀመጥም እቆማለሁ እንዴት አያት እንዴ መኪናው ዳገትም ቁልቁለትም ፍጥነቷ ተመሳሳይ ነው እዛ ላይ አኪሯ እንደገዛዋት ነው ሎተሪ ወጣልኝ እንዴ ውጪዋ መጎሳቁላ እንዳታይ ዋናው ውስጧ ነው ቆይ የት ሀገር ልትሄድ ነው እንዴ የት አባቴ ሄዳለሁ ደግሞ ታዲያ ደላላው ምንድነው የሚዘባርቀው ሀገር ለቆ ስለሚወጣ አስቸኳይ ገዢ ነው ፈልገው አላለኝም እንዴ እንዲሸጥለት ነው እንትን ነው አልፎ መላለሳለሁ ያንን ይዞ ነው ስንት ወስዳለህ በቃ ለወስንባታ ወስንባት 3 ልውሰዳት ወይ ይጎዳባለሁ እንዴ አታያትም እንዴ 3 ሚሊዮን አንድ ሁለት ጣል አድርግባት ያት እስቲ ቀልደኛ ነህ አንተ 3 ሚሊዮን ወንድሜ 3000 ነው ይሄንንም 3000 ያልኩ ይችን መኪና ለመሸጥ የተነሳው ምን ያክል ከባድ ችግር ውስጥ እንደገባ ተረድቼ ነው ባንዳ የግረኛ ባንዳ 3000 ይላል እንዴ ምን ያስቃልና ናግፋ እንጂ ናግፋ የሚገፋ ይግፋ ገፊ እንዴት አያት ታሪካዊ መኪና ናት እኔ መሸጥ እንኳን አልፈልግም ነበር ያው ገንዘቡን ለአዲስ ቢዝነስ ፈልጌው ነው በዛ ላይ አኪር እንዳይመስል ልክ እቺን ከገዛው በሳምንቱ ነው ሚስቴን የጠበስኳት አንተም ሳይ ላጤ ትመስላለህ ግን ደላላው እኮ የቅርብ ሞዴል ነች ብሎኝ ነበር እኮ የቅርብ ናት እንዲሁ ስታያት የሩቅ ትመስላለች እንጂ የቅርብ ናት የቅርብ ሩቅ በላት አንተ ግን ጋዜጠኛውን አልታበለም ነበር እንዴ ነኝና ምን ነው በእውነት ኮሜዲያን ነው የምትመስለው ደግሞ ለዚህ መኪና ነው እንዴ አቅም ያለው ገዢ ይፈልጋል እና ምን የተባለው አቅምማ ያስፈልጋል ስንት ትወስዳለህ እኔ በነፃም ቢሆን አልፈልጋትም አልሸጥም ታሪካዊ ነች እኮ አንተ የልጅነት የወጣትነት ቅርሴ ናት ማስታወሻዬ ናንጂ የት ነው ጥላት የምትሄደው ናንጂ ቆሻሻ ነው ሰር አንተ ማን ነው እንዲያደርገ ንገረኝ ምንድነው መሰማው ወይኔ ማን ነው እንደዚህ ያደረገ አላስተረፉትም እኮ ወይ አሁን እስኪ አልኮል ፈልጉ ቶሎ በሉ አልኮል ፈልጉ ሸትካው ወይ ንገረኝ ኧረ ተኑን ያለቀው እንዴ ምን ይሻላል ግን ልቀር ወይስ ቤት አለ ነው ይዤ ልምጣ ቤት መጣው አቤት ጤና ይስጥልኝ የሂሩት ምንተስኖት ቤት ነው እና የበስንቱ ቅጣው ማልበል መኳን ትባላለሁ she's my cousin ያጎቷ ልጅ ነኝ አለች እኔ በስንቱ ቅጣው ባላለሁ am her husband ሂሩት ነች አንተ ገጣሚው ምን ልፈልግ ስመጣ ቤቴ ድረስ መጣ ናግባ ቁጭ በል አረፍ በል ሪላክስ አርግ
እንደ ቤትህ ይኸው ፊል አት ሆም። ኦኬ ጉድ። ያክስት ልጅ አጎት ልጅ እያላችሁ አይደል የምትጫወቱብን? መኳንንት ያጎቷ ልጅ ነኝ ነው ያልከው አይደለም? አዎ ያጎቷ ልጅ ነኝ። መኳንንት ኤም በጣም ላይ አትጓጉቻለሁ። I missed her so much። በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃለሁ አይደለም? ያ እሱን እኮ ቅድም ነገርከኝ። እንዴት ያለህ ደፋር ነህ በል እንዴ! ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? አይ ናፍቆትህን አስወጣልህ የለም። መኳንንት ምረጥ። ሁለቱም ጥሩ እቃዎች ናቸው፣ ግን ለምን ኤም ፎር መጥበሻ። በስዬ ደበደቡት። ካዝኔ እንደበደቡት አልኮል የት ነው ያደረኩት? አልኮል አይታል እንዴ በስዬ? አጋው ነው የሰጠሁት። አንቺማ የድፍረትሽ ድፍረት ምን ያመጣል ብለሽ ቤቴ ድረስ ልከሽው ነበር። ተቀጣው ፍንጫውን ታባቱ። በስዬ ናምና አፋልገኝ እንጂ ምንድነው የምታጉረመርመው? ለፊልሽ ነው የሚተርፍ አይመስለኝም። እንዳይሞት እንዳይሽር አድርጌ ነው ወቀጥኩት። በላንት ናንት የት እና አባዬ ቤት ነው። ለምን እየነገርኩ ካዝኔ በሰው ተደበደበ። ከባሰበት ሆስፒታል እንወስደዋለን፣ በዛው ፖሊስ ጣቢያ እናመለክታለን። ጎሽ ቆይ ካዝንሽ እና አባትሽ ቤት ምን ይሰራል? ካዝኔ አጎቴ ልጅ ስለሆነ ነው። ምን ሆኗል? ይሄ የአባዬ የወንድሙ ልጅ በዚህ ዛሬ ገና ከአሜሪካን መግባቱ ነው። ገና እግሩ እንደረገጠ የሰፈር ልጆች ናቸው መሰለኝ እንደበደቡት። ቆይ ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆነሃል በስንቱ? ታዲያ ያጎት ልጅ ነው እንጂ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት። እሱም እኛ ነን ማይክ የምንለው። እሱማ ስሙ መኳንንት ነው። ወይኔ ጉድ! ምን ሆነሃል በስንቱ? ምን ሆነሃል? አሳዘነኛ ሂሩቴ። ለምንሰለ ልጅ ታውቀዋለህ እንዴ አንተ? የታውቀዋለሁ ሂሩቴ። እኔ ከነ መፈጠሩ ማላውቀው እኔ መሰለ ልጅ ስትል ከተገናኛችሁ ብዬ እኮ ነው። ምን አለ? የት አገኘዋለሁ ሂሩቴ? እኔ ሰው አላገኝ ታውቂኝ የለ እንዴ? በሽና እንጂ